እሺ አይ ለማንኛውም የኢትዮጵያውን ያለው 40 ሺህ ብር እኔ 20 ሺህ ብር እችልሻለሁ አካውንት ሽላኪልኝ በውስጥ 20 ሺህ ብር የሚችል ሰው ደግሞ ሌላ 3 ከዛን ጀምር ፎሎ አድርጌሻለሁ ወስታና እንግዲህ እኔ ኢትዮጵያውን 20 እኔም እኮ እንዳንቺው እዚሁ ነው ያለው ሀብቴ ጋር ነው ያለው ሀብቴ ጋር እንደ ቀሪያ ውስጥ ነው የምንሰራው እና ማናግርሽ አሁን ጓደኛዬ ነው። ይሄ ታገኟቸዋላችሁ እናንተ እኮ በመስመር ትገናኛላችሁ፣ አድራሻችሁ ትተዋወቃላችሁ እኮ። እኛ እኮ የእናንተ አድራሻ የእናንተ ዘመዶች አድራሻ ጠፋን። እኛ ለቤተሰብ ምን ብለን እንናገር? ነገ ምን እንበልሽ? እኛም ይኸው ስራ መስራት አልቻልም። ነጋም የሱን አክባር እንሰማለን፣ መሸም የሱን ምን እኔ ስራ ሰርቼ እስከምጨርስ ግሩፕ ውስጥ ገብቼ ሪከርድ እስከማዳምጥ እየቸኮልኩ ነው። እውነት ይህን ሰሞኑን የራሱ አብጃለሁ በቃ። እና ባካችሁ እንተዛዘን። አንድ ምነግር ነገር ልንገርሽ፣ እኔ ያለሁት እዚሁ ነኝ፣ እዚሁ ሪያር ነኝ። ሀብቴ ጋር ነው ያለሁት። አንድ ቀዳ ውስጥ ነው የምንሰራው እና ይሄ ጓደኛዬ ስልክ ነው። በጓደኛዬ ስልክ ገብቼ ነው የማወራችሁ። እኮ ለምንልን እሺ፣ አድራሻ ስለምትተዋወቁ ቢያንስ ድምፁን ያሰማል። ሞቶም ከሆነ ቤተሰብ ህርሙን ያውጣ፣ በቃ አለቀ። ከሞተም እኮ ቤተሰብ ህርሙን አውጥቶ ከዘመድ ጋር ይዘንና ይቀመጥ። እነሱስ እስከ መቼ? ነጋ ድምፁን እንሰማለን፣ መሸ ልጃችን ታረደ። እስቲ ጭንቀቱን አስቡት። ገበሬ ናቸው፣ አርሶ አደር ናቸው። ምንም ስልክ እንኳን አያገኙም። እና ያለውን ነገር አሳውቀን እስቲ በማርያም። ይኸውልሽ አሁን ማለት ነው በፊት 50 ሺህ ሪያል ተከፍሎ ለሁለት ሰው 50 ሺህ ሪያል ተከፍሎ አንደኛው ልጅ ተይዞ ጣይፍ ነው ያለው። አንደኛው ልጅ ግን እስካሁን አልተገኘም። ብሩ ተከፈለ እንጂ እስካሁን አልተገኘም። በዚህ ልክ ወንድሜ በዛን ሰዓት እናንተም እንደኛ ጮኻችሁ ቢሆን እኮ እኛም በስራችን አፍረን እኛ ራሱ ማለት ነው። እኔ አማራ ኦሮሞ አይደለም። ለምን ጥፋተኛ ከሆነ ወደ ሟች ሳይሆን ወደ እኮ ማንንም ቢሆን ማለት ነው። ለምን ስደተኛ ይጎዳል? ሁላችንም ቢሆን ማለት ግን እናንተ እንደዚህ በደል ከደረሰባችሁ መጀመሪያ ለምን ችግራችሁን እምቅ አድርጋችሁ ያዛችሁ? እሺ ችግራችሁ የአማራ ልጅ ይሄን አደረገ ብላችሁ ቪዲዮ አልሰራችሁም። እሺ እኛ ተባብረን እናፋልጋለን፣ ተባብረን እናዋጣለን። በጣም ብዙ ቪዲዮ ተሰርቷል። እኔ ራሱ አይቼዋለሁ። ለዛማ ማለት ነው እና አሁን እነሱ ይሄ ልጅ አይታችኋል፣ ልጆቹን አይታችኋል። 5 ልጅ እርግፍ አድርጎ ከገጠር ማህበረሰብ የመጀመሪያው ነው ሳዑዲ አረቢያ ሲመጣ ትምህርት አመት አልሆነው። ምንም ስለ ፖለቲካ የሚያውቀው ስለ ዘረኝነት አርሶ አደር ነው። ግን ሌላው ባጠፋው ሌላው ማንም ወንድምህ በሰረቀው አንተ መሞት ማለት እስቲ ምን ማለት ነው? አንዱ ባጠፋ ይሄ ለምን ይሰቃይ? ለምን ልጆቹ የትም ይሆኑ? እባካችሁ ይሄ እኮ ንጹህ አይምሮ ያለው ሰው የሚያስብ አሳሰብ ነው። ግን እየተጎዳ ያለው ማንም እንትን ባለው ምንም የማያውቀው በውሃ ጥምና በራብ ተሰቃይቶ የሚንከራተተው ምስኪን ነው። በሁለቱም ወገን እነሱ የሚሉት ከፍለን አንደኛው እስር ቤት ነው ያለው፣ አንደኛው ጠፍቷል እስካሁን እና ይሄ ነገር ሁለቱም ተው ስማ፣ እነሱ 50 ሺህ ሪያል ስላሉ ኧረ በእናትህ ተው እንጂ ይህ ልጅ እኛ እየተደባበቅን አይደለም። እነሱ ስለሚያውቁ ሌላ መግባት ሌላ ሊገቡ ስለፈለጉ አንቺም ይብአሻለ መልእክትሽን አስተላልፈሻል፣ ያስተላልፋችሁ ማለት ነው። እና ምንድነው አሁን እኛ የምንፈልገው የዚህን ልጅ ብቻ ነው። የሌላውን አልሰማንም፣ አላየውም። እኔ መቼም እውነት የነምላችሁ አገታ እኛ ስንመጣም ነበር። ኧረ ምንም ነገር የለም። እውነት እንደኛ ልጅ ቢደበደብ ወይንም የሆነ ነገር ቢደርስ እንዴት ዝም ይላሉ? ዝም አይሉም ነበር በወቅቱ ማለት ነው።
አገዳ የዛሬ ስንት ዓመትም ስንመጣ እኮ መንገድ ላይ አግተው 3000 ሪያል ስለደላላ እያንዳንዱን የየመን ደላላ ስራ እናውቃለን። እውነት የየመን ደላላን ስራ እናውቃለን። ከአንዱ መሻወር ለአንዱ መሻወር እየሸጡ ስንትና ስንት በፈተና እንደሚገባ ሳውዲ አረቢያን ጠንቅቄ ያውቃለሁ። ግን ዛሬ ልጁን በሰበብ አስባብ ልጁን እየጎዱት ነው ያሉት እንጂ ምንም ነገር አልጠቀሙትም። ስለዚህ አሁን ያንን አይደለም። አሁን የልጁ መረጃ ብቻ አላችሁ እኛ አለን እንቀበላለን የምትሉ ካላችሁ እንግዲህ መጣው ብሎ ዛሬ ማታና እንወያይበታለን ያለው ልጅ ፈርተው እንደም ተመግባቱ አስወጡት። ፈርተዋል መሰለኝ አስወጡት። ስለዚህ ልባችን ተሰብሯል። እኔ ተስፋ አስወጣት የሚለው ሁሉም ቁስሉ ስላልተነካ ነው። አስወጣኝ እኔ ነው አይደለም እህቴ ቁስሉ ስላልተነካ አይደለም። ማስተላለፍ ከሆነ አንድ ጊዜ ነው። ለመንሻቸው ሰሙ። እኛም እኮ እየለመን ነው አሁን በትዕግስት። ይሄን ደግሞ በኃይል ስለሆነ ሳልሆን አይደለም ልናድነው የምንችል። ይሄንን ልጅ የምናድነው በኃይል አይደለም። አንዴ ወጥመድ ውስጥ ገብቷል። ወጥመድ ውስጥ ተገባ ቀስ ብለን በትዕግስት ነው። ልጁ እንዲተርፍ ከፈለግ የሆነው ይሁን የምንል ከሆነ በህይወቱ ፈርድን መስዋዕት ይሁን፣ ግን ለወደፊቱ ትምህርት ይሆናል ከተባለ ያንን የኛ አማራጭ ነው። ስለዚህ እኛ ደግሞ ልጁን እንፈልገዋለን፣ ያስፈልገናል። በሽታ ያመሳችሁ እኔ የምለው መቼም ለኦሮሞ ልጆች ማለት ነው ቆም ብላችሁ አስቡ። ቆም ብላችሁ ትንሽ ይሄ ለማንም እንደማይጠቅም እንደ አይነት ስራ በጣም አሳፋሪም ነው። አንደኛ እኔ ኦሮሞ ነኝ። አሁን ባለፈው የከሚሴ ኦሮሞ ነኝ፣ እኔ ወሎዬ ነኝ። ይታገታል፣ የትም ቦታ ቢሆን አማራ ከሆነ ይታገታል። እኔ እዛው ልጁ አጠገብ ነኝ እያለ ነበር ላይ በላይ ገብቶ ማለት ነው። ይሄ ምንድን ነው? ይሄ እኮ ጥሩ ነገር እኮ አይደለም። ለስንት ጥሩ ኦሮሞች አሉ፣ የወደቀ የሚያነሱ የራበ የሚያበላሉ አይደለም፣ አግተው ብር ሊጠሩ ማለት ነው። ደጋፊዎቻቸው እሰይ ደግ ሆነ ለምትሉ የኦሮሞ ልጆች ይሄ ምንም ነገር ጥሩ ነገር አይደለም። ልትሰሩ ነው የመጣችሁት። ምንም የማያውቅ ገበሬ ልጅ ነው። ልጆቹን ጥሎ ነው የመጣው። እስኪ ከዚህ ልጅ ብር አግታችሁ አሰቃይታችሁ ብር ተቀብላችሁ፣ ብሩ እኮ ነገ ጧት ያልቃል። ይሄ ስራችሁ ግን ይሄ ሪከርዳችሁ ግን እድሜ ዘመኑን ይቀመጣል። ለሌሎች ወንድሞቻችሁ ነው የሚሆነው። ነገ እናንተ ወንድም ሊያዝ ይችላል። ነገ እናንተ ወንድም ይሄ ጣ ሊደርሰው ይችላል። የማንም ላይ ሊደርሰው ይችላል። በሌላ ዜጋ ሰው እንዴት የራሱ ወንድም ያግተዋል? አንተ ሀበሻ ነህ ብዬ እኮ እኔ እኮ መንገድ ላይ ባገኘው ልጠጋው ነው። እኔ እንዴት ያግተኛል ብዬ አስባለሁ። ይሄ ራሴ ሰው እና ነውር ነው። ለምትደግፉ ይሄንን እየደገፋችሁ በየላይቡ ለምታወሩ ማለት ነው። ያልተያዘ ሰው ግን በዛ ላይ ደግሞ እኛ እሱ ጋር ነን እያሉ የሚገቡት ዝም ብለው ነው። በቃ እዚህ እየመጡ አትመኗቸው። ብዙዎቹ በቃ የኔ ቢጤ ናቸው፣ ምንም መረጃ የሌላቸው። እንግዲህ ዞሮ እንግዲህ ያለው አማራጭ እዚው ገጥሟቸዋል። ሊቀልዱ ምን እስከሚል ድረስ ይባላል። ልጁ እስከሚል ምልክቶች በነገራችን ላይ በዚህ ልጅ እኔ ብዙ ምልክቶችን እያየሁ ነው። ብዙ ነገሮችን እየተጠራጠርኩ ነው። እንዲጠራጠር እያደረገኝ ነው። ግን ምሽትን አንድ መረጃ እናገኛለን በሚል ጉጉት አለኝ። ምናልባት ሸር ብታደርጉት አሪፍ ነው። ብር የፈለጉ አካሎች ልጁን ትክክለኛ ያሉት ልጆች ካሉ እንዲደርሳቸው በስልክም ቢሆን ቸው እና መደረግ ያለበትን ነገር እንድናደርግላቸው ሸር እያደረጋችሁ ምልክት ብታደርሱ አሪፍ ነው። እኔ ለዛ ነው እንጂ እዚህ የተቀመጥነው ላይቭ ላይ ሌላ ኮንፊደንስ ይዘን መጫወት ማውራት ወይም ደግሞ ደስ ባለኝ ሙድ እንትን ማለት እፈልጋለሁ። እንደ ፖለቲካ ነው የታየብን። ይሄ እሱም ብቻ ነው። የሚገርመኝ እኮ እዚህ የመጡት የኦሮሞ ልጆች እኮ እንደሱ ልጅ ያላቸው በጣም የምትሳሳላቸው ሳይደውሉ ሳምንት ሲቆዩ እናት የምትሳሳ እናት ያለቻቸው ናቸው። እኔ ያን እንዴት አያስቡ?